ይህ የምታዩት ስቱዲዮ ከኋላ ያለው ባክግራውንዱ ፌክ ነው፣ ይሄን አይደለም። ትክክለኛውን ቪዲዮን የቀረጽኩበት ቦታ ሳሳያችሁ ትገረማላችሁ ነው ብላችሁ። እንዴት ባክግራውንዴን ኤአይ በመጠቀም እንደቀየርኩት ስቴፕ ባይ ስቴፕ አሳያችኋለሁ። የትኛው ነበረ ሪል ባክግራውንዱ የሚለውንም አሳያችኋለሁ። አብራችሁን ቆዩ። እንዴት ይህንን የመሰለ በጣም ሪል የሚመስል በጣም ሞዴሬት የሆነ ስቱዲዮ እንዴት ኤአይን ብጠቀም እንደሰራሁት ነው። እሺ ምንድነው ማድረግ ያለባችሁ? ይህንን ፌክ ባክግራውንድ ሪሊስቲክ የሆነ ባክግራውንድ ለመስራት ምንድነው የምታደርጉት? በመጀመሪያ ከኋላ ባክግራውንዳችሁን ክሊን ታደርጋላችሁ። ምንም ነገር ባይኖር ከኋላችሁ ይመረጣል ማለት ነው። እኔ ማንቀሳቀስ የማትችሏቸው ነገሮች ሊሆኑ ይችላሉ። ላይክ አይ ዶንት ሙቭ ማይ ሶፋ እና ቲቪውን ማንቀሳቀስ አልቻልኩም፣ ምክንያቱም ሌሎቹ ቦታዎች በሙሉ ተይዘዋል እና ላገኝ የቻልኩት ኦፍ ባክግራውንድ ኦፊስ የሚያለው እዚህ ጋር ነው። ሁሌ እናንተ በተቻላችሁት መጠን ሙቭ አድርጉት በዙሪያችሁ ያለውን ነገር እና ክሊን የሆነው በየትኛውም ከለር ቢሆን ችግር የለውም ባክግራውንዱ ብቻ ግን ክሊን ይሁን ባክግራውንዱ ማለት ነው። ሁለተኛ ደግሞ ካሜራውን ስታስቀምጡ ዌብካምም ይሁን ወይም ደግሞ በስልካችሁም ከሆነ የምትቀርጹት ስፔስ ይኑረው። እዚህ ከደረታችሁ ጀምሮ እንደገና ደግሞ እዚህ ጋር ስፔስ ይኑረው፣ ክፍተት ሊቭሉ እኩል እንዲመጣ ማለት ነው ቪዲዮአችሁ ጋር በኋላ ባክግራውንዱ ስታስቀምጡ። ሶስተኛ ነገር ደግሞ ብዙ ሙቭ አታድርጉ፣ ስፔሻሊ እጃችሁን ማለት ነው። እጃችሁን እንደዚህ ከካሜራ ውጭ አታውጡት፣ ወይም ደግሞ በተሻላችሁ መጠን you have to try to like በትከሻችሁ ልክ ቢኮዝ በኋላ ባክግራውንዱን ካስቀመጠው በኋላ የእጃችሁ ሙቭመንት እንደዚህ ስትንቀሳቀሱ ምናምን ከት ሊያደርገው ይችላል ማለት ነው። ስለዚህ ብዙ ሙቭ አታድርጉ ማለት ነው። ባክግራውንዱን ጀነሬት የምናደርገው አዶቤ ፋየርፍላይ ላይ ነው። ስለዚህ ጉግል ክሮም ላይ ሄዳችሁ አዶቤ ፋየርፍላይ ብላችሁ ሰርች ታደርጉና ሳይን አፕ ትላላችሁ። ከዛ ጀነሬት ውስጥ ትገቡና ኦል ፊቸር ውስጥ ጀነሬት ፊልም የሚለውን ትመርጣላችሁ። ኢሜጅ አፕሎድ እንድታደርጉ ይጠይቃችኋል። አፕሎድ የምታደርጉት ኢሜጅ ግን ከቪዲዮአችሁ ላይ ስክሪንሾት የተወሰደ መሆን አለበት። የመጀመሪያው ኦፕሽን ኢንሰርት ነው። ኢንሰርትን ክሊክ ስታደርጉ ሙሉ ባክግራውንዱን ከጀርባ ያለውን ያጠፋውና የእናንተ ፎቶ ያስቀራራል እንደምትመለከቱት። ከዛ ፕሮምፕት ላይ ከስር ፕሮምፕት ታስገቡለትና ጀነሬትን ክሊክ ታደርጋላችሁ። በቀጥታ ባክግራውንድ ጀነሬት ያደርጋል። ፎርግራውንድ የለውም፣ ባክግራውንድ ብቻ ነው። ምክንያቱም ኢንሰርት አድርገነዋል ኮምፕሊትሊ ከኋላ ማለት ነው። ፕሮምፕት የምትጠቀሙት ፕሮምፕት ይወስነዋል የሚያዘጋጀውን ቪዲዮ። ስለዚህ ፕሮምፕቱን ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። ቀጥታ ከዛ ወስዳችሁ መጠቀም ትችላላችሁ። ካልሆነ ደግሞ ቻት ጂፒቲ ላይ እንዴት ሰርች እንደምታደርጉ አሳያችኋለሁ። ሰርች አድርጋችሁ ቻት ጂፒቲ ላይ ከዛ ፕሮምፕት መውሰድ ትችላላችሁ። ሁለተኛ ኦፕሽን ሪሙቭ ነው። ሪሙቭ ደግሞ ልናንቀሳቀሳቸው ያልቻልናቸውን አይተሞች ክሊን የምናደርግበት ነው። እነዚህን ክሊን ስናደርግና ጀነሬት ስንለው ሙሉ ለሙሉ ንጹህ የሆነ ግድግዳ ነው ከኋላ የሚፈጠረው ማለት ነው። ስለዚህ ያንን ዳውንሎድ አድርገን ንጹህ የሆነ ባክግራውንድ መጠቀም እንችላለን። ኦር ደግሞ ፎቶውን ዳውንሎድ እናደርገውና በቀጣይ ኤክስፓንድ ለሚለው ጀነሬት ማድረጊያ ማለት ነው ወደ ሶስተኛ ኦፕሽን ስንሄድ ይሄንን ፎቶ ለአዲስ ሌላ ባክግራውንድ ጀነሬት ማድረጊያ እንጠቀመዋለን ማለት ነው። ለሶስተኛ ኦፕሽን ወደ ኋላ እንመለስና እንደ አዲስ ፎቶ እናስገባው ፎቶ ቅድም ሪሙቭ አድርገን ክሊን ያደረግነውን ባክግራውንድ ማለት ነው። አድ እናደርግና ኤክስፓንድ የሚለውን እንመርጣለን። ከዛ ከስር ሳይዝ እንድንመርጥ ይጠይቀናል። ስለዚህ ፍሪ ሳይዝ ውስጥ እንመርጥና ለዩቲዩብ ከሆነ 1920 10:80 እንጽፍለታለን ማለት ነው። ዊድዝ ውስጥ 1920 ሃይት ውስጥ ደግሞ 10:80 እንጽፋለን። ከዛ ፕሮምፕት እንድናስገባ ይጠይቀናል። ፕሮምፕቱን እንዳልኳችሁ ከስር ኮመንት ላይ ያለላችሁ ዲስክሪፕሽን ላይ እሱን አስገብታችሁ ክሊክ ታደርጋላችሁ ማለት ነው። ከዛ ሳይዙን ሰፋ አድርጎ ባክግራውንድም ፎርግራውንድም ሁለቱንም ያዘጋጅላችኋል ማለት ነው። እንደምትመለከቱት በጣም ብዙ ኦፕሽኖች አሉ። ካልተመቻችሁ ሞር የሚለውን ክሊክ እያደረጋችሁ አዳዲስ ክሬት ማድረግ ትችላላችሁ። ኦር ደግሞ እነዚህን ሴቭ እያደረጋችሁ ትሄዱና
ሶስት ኦፕሽን ነው የሚሰጣችሁ። ሶስቱንም ሴቭ ታደርጉትና ማለትም ዳውንሎድ ታደርጉትና አንድ አዲስ ሞር ብላችሁ ደግሞ ክሊክ አድርጋችሁ ሞር ስትሉ አዳዲስ ኦፕሽኖች ይሰጣችኋል። እነሱን ያቀያየራችሁ የመረጣችሁ መሄድ ትችላላችሁ ማለት ነው። ምን አይነት ባክግራውንድ እንደምትፈልጉ ለቻት ጂፒቲ ጻፉለትና ፕሮምፕት እንዲያዘጋጅላችሁ ጠይቁት። ቆንጆ አርጎ ፕሮምፕት ነው ያዘጋጅላችኋል። በቀጥታ ከቻት ጂፒቲ ላይ ኮፒ አርጋችሁ ወስዳችሁ ፔስት ማድረግ። በመቀጠል ማንኛውም ኤዲት የምታደርጉበት አፕሊኬሽን ማለትም ካፕከትም ይሁን ካንቫ ኦር ዳቪንቺ ኤዲት አርጋችሁ ቪዲዮአችሁን ከጨረሳችሁ በኋላ ባክግራውንድ የሰራንለትን ፎቶ እዚህ ላይ አፕሎድ ታደርጋላችሁ። ከዛ ድራግ ታደርጉና ታይም ላይናችሁ ላይ ታወርዱታላችሁ። ከዛ በኋላ ሙሉ ቪዲዮን ማለትም ከቨር እንዲያደርግላችሁ የምትፈልጉትን ስፔስ በሙሉ ከቨር ታደርጋላችሁ። ድራግ አድርጋችሁ ሙሉውን ትሸፍናላችሁ፣ እንዲሸፍን የምትፈልጉትን ስፔስ ማለት ነው። ከዛ ቪዲዮአችሁን ከላይ ፎቶውን ደግሞ ከስር ታደርጉታላችሁ። ቪዲዮአችሁን ወደ ላይ ታነሱና ወደ ላይ ሌላኛው ትራክ ታዘዋውሩትና የመጀመሪያው ትራክ ላይ ፎቶውን ማለትም ባክግራውንድ ያለበትን ፎቶ የመጀመሪያው ትራክ ስር ታስቀምጣላችሁ። ሁለተኛው ትራክ ቪዲዮ ይሆናል። ያ ማለት ፎቶ ከስር ቪዲዮ ከላይ ይሆናል ማለት ነው። ከዛ ትራንስፎርም ላይ ትሄዱና ትራንስፎርምን ክሊክ ስታደርጉ ቪዲዮ ስለሆነ ከላይ ያለው ሙቭ የሚያደርገው ቪዲዮውን ነው። ሶ ቪዲዮውን ወደ ኋላ ተወስዱታላችሁ። ልክ ፎቶአችሁ ባለበት ትክክል እስከሚደርስ ድረስ የራሳችሁን ኢሜጅ ወደ ኋላ ተወስዱታላችሁ። ከዛ በኋላ ጎንና ጎኑን በመትፈልጉት ማለትም ማሳነስ ባለባችሁ ልክ ክሮፕ ታደርጉታላችሁ። ክሮፒንግ የሚለው ውስጥ ትገቡና ከራይትም ከሌፍትም ሳይድ ከቶፕም ኤንድ ቦተም በሙሉ ክሮፕ ታደርጉታላችሁ። የራሳችሁ ፎቶ ያለበት ትክክል እስከሚደርስ ቪዲዮአችሁ ማለት ነው። የቪዲዮ ኢሜጅ እና ከኋላ ያለው ከዊዝ ባክግራውንድ ጋር ጄነሬት ያደረግነው ፎቶ ጋር ባላንስ እስከሚያደርግ ድረስ ዙሪያውን ትቆራርጡታላችሁ ማለት ነው። እንዲሁም ሶፍትነስ አለው። ካፕከት ላይ ሜቢ ላይኖርም ይችላል፣ አልሞከርኩም። እኔ የምጠቀመው ዳቪንቺ ነው ለኤዲቲንግ አፕሊኬሽን። ዳቪንቺ ላይ ሶፍትነስ ኦፕሽን አለው። ስለዚህ ሶፍትነሱን እስከ መጨረሻው ድረስ ስትዘጉት እንደምትመለከቱት ባክግራውንዱንና ከፊት የቪዲዮውን ባክግራውንድና የፎቶውን ባክግራውንድ በጣም ማች አድርጎታል። አትሚንስ ሶፍትነሱ የበለጠ አመሳስሎ እንግዲህ ባክግራውንዱንም ሰርተን ቪዲዮውን ኤዲት አድርገን ጨርሰናል። እንደነገርኳችሁ የእጅ ሙቭመንታችሁን ማስተካከል አለባችሁ። በተቻላችሁ መጠን ብዙ ሙቭ አታድርጉ፣ አለበለዚያ ቪዲዮ ላይ እንደምታዩት እጃችሁን ከቪዲዮ ያስወጣዋል ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ አድርጉት፣ ሼር አድርጉት። እንዲሁም ደግሞ በሌላ ቪዲዮ እንደንገናኝ ሰብስክራይብ ማድረጉን አትርሱ። መልካም ጊዜ።